ሃይ ውድ ቤተሰቦቼ እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ። ዛሬ ደግሞ እንደምታውቀው በሌሊት ተነስተናል። እንግዲህ በጠዋቱ ዛሬ ለየት ያለ ነገር ነው ማሳያችሁ። የማታውቁትንና ያላሰባችሁትን ለየት ያለ ነገር አሳያችኋለሁ። ወደሚሄድበት ቦታ ዛሬ እስቲ ከኔ ጋር ተከታተሉኝ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብረን እንሂድ። እንዴ ጋይስ ወንድ ልጅ እንደዚህ ከባድ ነው እንዴ? ሁለት ሴትና ወንድ እግር ልጆች ናቸውና ከጎኔ ነበር የተቀመጡት። ወንድየው ምን ብል ጥሩ ነው፣ ማታ ተደውሎ ነበር ስልክሽን ትላንት ለማን የሰጠሽው? ራጉል ጥርጣሬ ወንድ ልጅ እንደዚህ ይቀናል እንዴ? ሁለቱም ቆንጆ ናቸውና ስልክሽን ለማን የሰጠሽው? ምን አለ የቤታቸውን በገና ቤት ቢጨርሱ። ለማንኛውም ዛሬ ውሎ የሚሆነው ከላይም ፕሮዳክሽን ጋር ነው የሚሆነው። ላይም ፕሮዳክሽን እንግዲህ ብዙ ክሊፖችን፣ ብዙ ሰርጎችን፣ ብዙ የተለያዩ ፕሮግራሞችን በመስራት የሚታወቅ በአዳማ ከተማ ላይ እንግዲህ ጥራቱ እንደ ስሙ ነው፣ እንደ ስሙ የገነነ ነው እና ዛሬ ከላይም ፕሮዳክሽን ጋር እንውላለን። የት ነው የምንውለው የሚለውን ደግሞ ከአዳማ ከተማ ወጣ ብለን የሆነ ቦታ አለ። ያንን ቦታ እንግዲህ ለየት ያለ ቦታ ነው። ሁላችሁም ያንን ቦታ ልታውቁትም ላታውቁትም ትችላላችሁ። ብዙዎቻችሁ ዛሬ ከነሱ ጋር እንውላለን፣ አብረን ፈታ እንላለን ማለት ነው። እንግዲህ መተናል እንግዲህ ከስንት ጉዞ በኋላ እንግዲህ ያለነው አዋሽ ነው ያለነው። አሁን አዋሽ በመስኖና በብዙ ነገር የምትታወቀው አዋሽ ክረምትና በጋ አንድ የሆነች ሁሌም ለም የሆነች እንግዲህ ይሄ የእርሻ መሬት ነው። በነገራችን ላይ አሁን ስንዴ ነው ከላዩ ላይ ታጭዶ እንትን ያለው እና ወደዛ ጋር ደግሞ ሄድ ስንል ብዙ አታክልቶች አሉ በመስኖ የሚሰሩ በአዋሽ ውሃ። የአዋሽ ወንዝን ብዙዎቻችሁ ታውቃላችሁ። ስንት ኪሎ ሜትር አቋርጦ የሚሄድ የአዋሽ ውሃ እንግዲህ እንደሚታወቀው ብዙ አዋሾች፣ አዋሽ መልካሳ፣ አዋሽ 7፣ አዋሽ 2 ብዙ አዋሾች አሉ። እንግዲህ ይሄኛው አዋሽ ደግሞ በወንጂ በኩል ያለው ወደ ወንጂ የሚያስኬደው የአዋሽ ውሃ ጋር ያለ ነው። አሁን እንግዲህ ውሃው ደግሞ ወራጁ አሳያችኋለሁ እንዴት እንደሚወርድ። በነገራችን ላይ አዞም አሉ። ይሄ ውሃ በጣም ግርም ያለኝ ነገር የሚሄድ ነው፣ ፈሳሽ ውሃ ነው የሚንቀሳቀስ። አዞም አለው ባይዞ ይሄ ውሃ እንግዲህ እንደምታዩት ነው። ብዙዎች በዚህ ውሃ የሚጠቀሙ የሚኖሩ ራሳቸውን ቤታቸውን የሚያስተዳድሩ ብዙ መስኖዎችን የሚሰራ እንግዲህ ማዶ ላይ የምታዩት አሁን እዚህ ጋር ቲማቲም ባይዞ በጣም ቲማቲም ተተክሎ ነውና ያለው በጣም የሚሰራ ነው በዚህ ውሃ። ይሄ ውሃ ባይዞ ይገርምኛል፣ ስንት ኪሎ ሜትር ስንት ሀገር እንደሚያቋርጥ በጣም ድንቅ ያለኝ ነገር ይሄ ውሃ በዚህ ጋር ወደ ጅማ መሄጃ መስመር ላይ ወደ ወሊሶ መስመር ላይ በዛ ጋር አለ። ይሄ አዋሽ ውሃ ነው። በዛ ድረስ እንደዛው ተያይዞ ነው የሚመጣው። ስንት ኪሎ ሜትር አቋርጦ እንደዚህ ወደ አፋር ይሄዳል ማለት ነው። ይሄ ውሃ አዋሽ 7 እንደዛ ወደ አፋር አቋርጦ ይሄዳል። በጣም ብዙ ኪሎ ሜትሮችን የሚሄድ የማይቀንስ ውሃ ነውና በዚህ ውሃ ብዙ ሰው የሚተዳደር ግማሽ ኢትዮጵያውያኖች በዚህ ውሃ ይተዳደራሉ ማለት ይቻላል። ባይዞ በአታክልትና በመስኖ ብዙዎች ከተማዎች ላይ ያሉ አታክልቶች በዚህ ውሃ መስኖ የሚሰሩ ናቸውና በጣም ይሄ ድንቅ ውሃ ነውና የሚገርመኝ ነገር ይሄን ይመስላል። አሁንም ቢሆን ተከታተሉኝ፣ ያሳያችኋለሁ። እንግዲህ እንደዚሁ ኢትዮጵያን እያንዳንዷን ሀገር እየሄድን የምናስጎበኛችሁ ይሆናል ከላይም ፕሮዳክሽን ጋር። ሁላችሁም ይሄንን ቪዲዮ የምታዩሉ ሰብስክራይብ አድርጉ። እስቲ ቤቴን አሳድጉልኝ። እንደዚሁ እየዞርኩኝ ኢትዮጵያን አሳያችኋለሁ፣ አስጎበኛችኋለሁ። አደራችሁን ቤቴን ግን አሳድጉልኝ። ቤቴ ገና ታዳጊ አዲስ ዩቲዩብ ነውና ሁላችሁም ቤቴን እንድታሳድጉልኝ አደራ። ሼር እያደረጋችሁ ለጓደኞቻችሁ አብረን ኢትዮጵያን እስቲ እንጎበኛለን፣ አብረን ኢትዮጵያን እናያታለን። ኢትዮጵያ ምን ያህል ሰፊ ምድር እንደሆነች፣ ምን ያህል ገነት እንደሆነች፣ አፈሯ ራሱ ጠቃሚ የሆነች አገር ባይዘይ ብዙዎች አልተጠቀምንም እንጂ በቃ ሀብት አለ ኢትዮጵያ ውስጥ፣ ያልታወቀ ማዕድን አለ ባይዘይ በጣም ማለት ነው። እንደዚህ ውሃ ዳር ስትሆኑ ብዙ መስኖችን መስራት የምትችሉ መልካም አፈር የሆነውን እና ይሄን ይመስላል እላችኋለሁ። ኦኬ ይሄኛው አዋሽ መልካሳ ይገባል። ይሄኛው እንደዚህ ሄዶ አዋሽ መልካሳ ይገባል። ከዛ አዋሽ 7 ከዛ አዋሽ 40
ወንዙ ከተባለ አመዴ ነው። አመዴ እንግዲህ ባይዞ ለየት ያለ ክሊፕ ልንሰራ ነው እና እዚህ የመጣ ነው። ባይዞ እዚህ አዋሽ ላይ ብዙ ክሊፖች ያጋጥሙኛል። እዚህ የወንጂ አዋሽ ላይ ያጋጥሙኛል። አዋሽ መልካሳ ላይም ክሊፕ ሰርቻለሁ። ደግሞ በጅማ መስመር በወሊሶ መስመር አዋሽ 2 ላይም ክሊፕ ሰርቻለሁ እና ከላይም ፕሮዳክሽን ጋር ዛሬ ደግሞ እዚህ ጋር እስቲ ምን አይነት ክሊፕ እንደምንሰራ አብራችሁን ተከታተሉ። ሁላችሁም ብዙ ክሊፕ መስራት የምትፈልጉ ሰዎች ደውሉልን፣ እንሰራለን፣ አብረን እንሰራለን። እንግዲህ ንፋሱ ከበድ ያለብንና ንፋሱ ረጋ ያለብን እንግዲህ ስራችንን ጀምረናል። አዳማ ላይ እንኳን ይሄንን ሹራብ አድርጌ አይደለም ቲሸርት ራሱ ሰሞኑን በጣም ይከብድ ነበረ። ስራችንን እንግዲህ በሰዓቱና በጊዜው ጨርሰናል። ትንሽ ብዙ ቪዲዮ ላሳያችሁ ፈልጌ ነበረ፣ ግን ሰዓት አልተመቸኝም። ትንሽ ስራው ቢዚ አድርጎኝ እና በሰፊው በሌላ ስራ ላይ ደግሞ በደንብ ማሳያችሁ ይሆናል። ብዙ ስራዎችን፣ ብዙ ሀገሮችን ማስጎበኛችሁ ይሆናል። በእውነት ብዙ ነገሮችን ማስተዋወቃችሁ ይሆናል። በትንሹ ኢትዮጵያ ምን ያህል ሰፊ እንደሆነች በደንብ አድርጌ ያሳያችኋለሁ። ብዙ ገና አብረን የምንሰራ ነገሮች አሉ። ብዙ አብረን የምንጎበኛቸው አሉ። ኢትዮጵያ ምን ያህል ሰፊ እንደሆነች፣ ምን ያህል ሀብት እንዳላት በደንብ አድርጌ ያሳያችኋለሁ። በእውነት ከሀስከፈ ኢትዮጵያ ምን ያህል ሀብት እንዳላት፣ ሀብቷን ደግሞ ስንት ፐርሰንት እንደተጠቀመች በእውነት ኢትዮጵያ አሳያችኋለሁ። ምን ያህል ስንት ፐርሰንት እስቲ እኛ ተጠቅመናል ኢትዮጵያ ያላትን ሀብት የሚለውን አብረን የምናይም ይሆናል። ሁላችሁም ደግሞ የምትወዱኝ ሼር እያደረጋችሁ ይህንን ቪዲዮ ቫይራል አውጡልኝ እላለሁ። በጣም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም ደህና ቆዩልኝ። አሁን ወደ አዳማ ልንመለስ ነው። በቅርበት ርቀት ላይ ነው ያለነው አዳማ። አሁን 12 ሰዓት ሆኗል። ትንሽ ኪሎ ሜትር ብንጓዝ ነው እንደርሳለን። ባይ